እንደፊን ጣም ዝለሉ ምንም አይጠቅምሽም እዚህ ወጥመድ ውስጥ ቀርመሽ የምትገቢ አንቺ ትሆኛለሽ አንድ ቃል ተነፍሳለሁ ብቻ ከዚህ ልጅ ነጥያ ነው ከልጅ ማስለቀቅ ያልቻልሽ እንዴት ነው እናትሽን የምታድኛት ባታስሩ ይሻልሻል እሺ አለሽልኝ ተማምረው አንቺ አርፋች ኧረ አላረፈርኩም ቆዩ ኢንተርቪው የሚደረግ ሰው እንደዚህ ነው እንደሚያረፍው እንዴት አለሽልኝ አብታሙን ኩብሻ ሁሉ ስልጂ ጌታ ግራ ገብቶኝ እኮ ነው ማይ አባታሽ አንዷ እኮ ዝም ብላ ጊፍት ሰጠች አይስ ቀድስ ነው የሰው ነው አምር እስቲ ልኩ ቃጥም ያለው ሳምሰንግ አንድ አይፎን እንታረጋስ እንዴት ነው ኢንተርቪው ለማድረግ ዛሬ ሙሉ ለሁላችሁ በሙሉ ኢንተርቪው የምናደርገው እሺ እንሰራለን አሪፍ ነገር አውጥቻለሁ ጥያቄ ምናምን እኔ ነው ራሱ እዚህ ነው ኢንተርቪው ማድረግ ሁላችን እየነገርሻል ፈቀልሽ አይደል እንሰራለን ኮ ኢንተርቪዋችን እናደርጋለን እና ምንድነው እንትን እንበል እንዴ ኢንተርቪው ሰላም ባያቸው ቤተሰቦች ኢንተርቪው አድርገሻል ዛሬ ሁላችንም በቤተሰብ ነው ብዬሻለሁ እኮ እና ቪዲዮ እንዳለ አላወኩም ሰላም እንዴት ናችሁ ውድ ቤተሰቦቻችን የመልኪ ቤተሰቦች እንዴት ናችሁ አሁን ዛሬ ለጥያቄታለሁ ማለት ከዚህ ጥያቄ በኋላ ራሱ ያልተመለሳችሁ ጥያቄ ካለ ኮሜንት ልደቅ እያደረጋችሁ ምናምን ነገር እንጠይቃታለን እሺ ቤተሰቦች ተዘጋጅተሻል ነው በነገራችን ላይ ረስቱ ሰው አስተዋውቅሻል ማን እሱ ስልኩ ራሱ እሱ ነው አንድማ ጀለስ አላሳውቅሻለሁ ሲል ማለት ነው ምን እንዳሳውቅ ታውቃላችሁ ፍቅረኛ አዲ ደንዴ ታውቂያለሽ ነው በአንድ ሳምንት አይደለም ድንገት እኔ ያንደብኩሽን ታውቂያለሽ አይደለም ድንገት ሰርፕራይዝ ከሆነ ታሳስሽ ለማንኛውም ግን ጀለስ ነው በጣም እውነት የኛን ድራማ ራሱ ያዋል ጀለስ ነው ላይ ቲክቶክሽን ራሱ ነው ምንም ያገላብጠው ማራዩ አድናቂ ተገኝቷል አስተዋውቅሻለሁ በጣም አሪፍ ልጅ ነው ምናምን ነገር ቡና እንጠጣ ወይስ እዚህ እንጠብቀው እዚሁ ትንሽ ቆይና ለስላሳ እንጠጣለን ቡና ጠጣና ማንታ ቡና ከማይጠጣ ሰው ጋር ውሎ መዋል በጣም ከባድ ነው ወገን መማረግ ይቻላል እና እቺ ሸፋፋ ነው ጥያቄ ሻስ እስከሚመጣ ወደ ሽንት ቤት ሄዶ ነው ለጊሽ ሁሉ እንዴት ነበር ዛሬ ባይዛዊ የገብርኤል ቀን ነውና እንኳን አደረሳችሁ ይሄ ቪዲዮ የሚቀረጽበት ቀን የገብርኤል ቀን ነውና ብሎይ ምን ይመስላል ጧት ከእንቅልፌ ተነሳሁኝ ከዛ ያው ተነስቼ ወደ ቤተክርስቲያን ሄድኩኝ ገብርኤል ነው የገብርኤል ቀን ሁሌ ቤተክርስቲያን አልቀርም ገብርኤል ደረስኩኝ ተሳለምኩ መጣሁ ከዛ ቄጤማ ገዝቼ ምናምን ገባሁ ቤቴ ቡና ፈላሁ ማርያም ቁርስ በላሁ ከዛ ቡና ፈላን ምናምን ጸሎት አደረግኩ ለሁሉም አይ ማርያም ለሁሉም ከዛ ጸሎት አድርሼ ምናምን ከዛ እየደወለ ነበር መጣሁ ሳልነግርሽ ላገባ ነው መቤቴን በል ላገባ ነው እሱን ተይውና ገብርኤልን በል ቆይ ዛሬ የሆነ ቪዲዮ ፖስት አድርጌ ነበር እስኪ መርቁኝ ምናምን ፖስት አድርጌ ነበር ቲክቶክ ላይ እና በቃ የመርቃት ማለት ይችላል ግን ልጅ እድሜው ይሄዳ አንቺ ልጅ ቆያል እንትን በሉና እንደምንም ይስተፈልጉና ዳሩልን ላገባ ነው እባክሽ አግባ ትዳር ጥሩ ነው ማርያም ትዳር ነው ይመስል ነገር መጀመሪያ ግን እስኪ አንቺ አግቢና አብይን መጀመሪያ አይ አንተ ነው ከትላልቅ ሰርጎች ትናንሽ ሰርጎች ይባላል እኔ ሰርግ ላይ ሌላ ሰርግ ሊፈጠር ማለት ነው ይሄ ነው በጣም ጓደኛ አራሽ እንደዚህ ወርብናት ሲመጣለው አዛቁሻ ሰራብ ሽርታ ታይለው ግን እንዴት እንደምትመጪው ልነግርሽ አልችልም ማርያም እግዚአብሔር ያክብርልኝ በልክ ስለዚህ ሲመጡ ስላድናቆት ሲነግርሽ ያኔ ተዋች ሰውዬ ምን ተብዮ እኔ ራሱ እንዴት እንደሚገልጽልሽ ግራ ይገባኝ ማርያም ናት ሙሪ ያስክራ አረ ለምን ሙዲዛል ለምሬን እኮ ደስ ሲል ቦታው ጌታ አውራላ እና እዚህ መኪና ሲያልፍ ምናምን ታያለሽ ቁጭ ብለህ እና ሊቀበጣ ነው ልጅ ገባ እንደ በዛው ሰጠበ እንደ አንዳንዴ እኮ ሰንደንሽ
ምንድን ነው ስልክሽን ተፋሽ? አይ ዝም ብዬ ኧረ ዝም ብዬ አውቅሽ ያገኘ እንግታላውሽ አናክሽልንስ ማለት እንጃ ክራሽልሽ ማለት ሰከረኝ ተመችተሽኛል። አብረን መሆን ከቻልን እንሞክር ነው እንዴ? ምን አይነት ቀልድ እኔ እኮ ሳቅሽ ራሱ የመልክ ጓደኛ ነው ካለ? አዎ የመልክ ጓደኛ ያው ቤስት ፍሬንድ ለመልክ ራሱ ብዙ ጊዜ ነግሬው ነበር። አይ እስቲ ተሙ ቆይ እስቲ ትንሽ ምናምን እያለኝ እኔ በቃ ጓደኛዬ ስለሆነ እሱን ስለማከብሩ ነው። አይሱ ያኔ ጸባይ በደንብ ያውቃል ምናምን ሊያውቅ ይችላል እኮ እሱ ሊያውቅ ይችላል። ስሚኝ ስንሰራ የምትወዱን በሙሉ በጣም እኛም በጣም እንወዳቸዋለን። ያ ሰብስክራይብ እያደረጋችሁ እቺን ዩቲዩብ አበረታቱት። እስኪ ወደ ጥያቄያችን እንግባ። መኩ ወይም ደግሞ ብርሃኑ ወደ ተዋናይነት እንዴት ገባክ? ኦኬ ትወና ከልጅነቴ ነው የጀመርኩት። ኦልሞስት ማለት ልጅ እያለሁ ነው። ይሄ ዝም ብሎ ከሰፈር የለም የሆነ ነገር ከማለት ያ ሚኒ ሚዲያ ምናምን የሚባል ክበብ ካስታወሳችሁ በትምህርት ቤት የሚቋቋም ከሱ እያቋቋምን ስንል ነው እና ከቀበሌ ከወረዳ ምናምን ብዬ ነው የመጣሁት ማለት ነው። ማች የሚያደርግ ዘባይ ከዛ ነው የተነሳሁት። ማርያም የእውነት እኔም እንደዚህ ለፍቼ ምናምን ነገር የሆነ ባህላዊ ቡድን ተወዳድሬ ገብቼ ምናምን ነገር ነው የመጣሁትና በጣም ብዙ ቦታ በፊት ሚኒ ሚዲያ ቲያትር ውስጥ ተሰራ የሆነ ከዛ ጎን ለጎን ውዝዋዜ ነው ተሞክረበ ውዝዋዜ ሞክር ነበር። የራሴ ቲም ነበረኝ አባግስ የኪነ ጥበብ ማዕከል ምናልባት ካያችሁት እሱ የራሴ ቲም ነበረ። እሱን ቲም ይዤ ብዙ ቦታዎች ተወዳድሬ ዋንጫ ምናምን አምጥቻለሁ። የሚገርም ልጁ ከባድ ነው የምላችሁ። እሺ የመጀመሪያ ፊልም ወይም ድራማ ምን ነበር? የመጀመሪያ ፊልም ወይም ድራማ ከሆነ እንግዳ ነው ቫይራል ይወጣ። አዎ ከዛ ውጪ ኮርሻለሁ በጣም መልኪ ሁላችንም ኮርሽ ብዙ ሲኒማ ላይ ነው ኮረስኩት። በጣም ይሄ አሪፍ ነው ምናምን ነገር ተብዬም ሄጄ ካራክተሩን ሰርች ሳይው ኮረስ ነኝ ለካ። ያ እኔ የሚገርመው መጀመሪያ የሰራሁት የሲኒማ ስራ ማለት 5 ቀን ሄድኩት። ኦኬ ፊልሙ ሲወጣ እንዳንዴ እንዲችል ስነ የታየሁት እኔ ከነ እንግዳ ሰዋብቲ ጋር ምናምን የሰራሁት አሪፍ ሲን ነበር። የመጀመሪያ የሆነ ፊልም እኔ አሁን ሲኒማ ላይ ያለ ይመስለኛል እሱ ፊልም ገና ወደ እንትን አልመጣም መሰለኝና አሪፍ ፊልም ነበረ። የሆነ ካራክተር ተሰጥቶኝ ነበር እየሰራሁ ነበር፣ ግን ኩረሳ ነው። ከዛ ብዙ ኮርሻለሁ። ቲያትር ላይ ነው እዚህ አዲስ አበባ ብዙ ቲያትር ሰርቻለሁ። አሪፍ ራቅ ባለ መንደር ላይ አንድ ንጉስ ይኖር ነበር። ይህ ንጉስ አንድ ሴት ልጅ ነበረችው። ሁሉ ጊዜ ሴት ልጁን እንደ ኔቸርና የተከበረ አካል አለ እንዴ ብሎ ይጠይቃታል። ሁሉ ጊዜ የሷ መልስ አዎ ነበር። በተደጋጋሚ ያ ንጉስ ልጁን ይጠይቃታል፣ ነገር ግን መልሶ አንድ ነበር። በዚህም የተናደደው ንጉስ ልጁን ሊቀጣት ይፈልግና ከአንድ ምንም ነገር ከሌለው ለማኝ ጋር ሊያጋባት ይወስናል። አንድ ቀንም አንድ ለማኝ ወደሱ ቤተ መንግስት ይገባና ይለምናል። ንጉሱ ለማኙን ሲመለከት ወዲያውኑ ያሰበው ነገር ትዝ አለውና ለልጁ ሊድረው ወሰነ። ለለማኙም እንዲህ አለው፣ አንተ ከምትለምነውና ካሰብከው ነገር የተሻለን ነገር እሰጥሃለሁ፣ የተከበረችዋን ልጄን እድርሃለሁ አለው። ለማኙም ይህንን ሲሰማ ማመን አቃተው። ይሄ እንዴት ሊሆን ይችላል? እኔ እኮ ምንም ነገር የለኝም አለ። ንጉሱም እኔ ላንተ ልድርህ ፈልጌ ሳይሆን ልጄን ልቀጣት ፈልጌ ነው፣ ልጄን ካለችበት አስመጡልኝ አለና ከዛ ለማኝ ጋር አብራ እንድትሄድ አደረገ። ከለማኙ ጋር ስትሄድ ከልብሷ ውጪ ምንም አይነት ነገር እንድትይዝ አልፈቀደላትም ነበር። የምስኪኑ ለማኝ ስም ከማል ይባል ነበር። የንጉሱ ሴት ልጅ ደግሞ ኑራ ትባላለች። ኑራ በጣም አዘነች። ያዘነችው ግን ምንም ለሌለው ለደሃ ስለተዳረች ሳይሆን በዚህ ትንሽ ነገር አባቷ ስለጨከነባትና የአባቷ አስተሳሰብ አሳዝኗት ነበር። አሁን ከማል ከራሱም አልፎ የሚያስተዳድረው አንድ አካል እሱ ጋር አለ። ስለዚህ እሷን ለማስተዳደር ግዴታ ስራ መስራት አለበት። ሚስቱም ኑራ ለባሏ ስራ እንዲፈልግ ነገረችው። ከቤቷ ስትወጣ እጇ ላይ ያደረገችው የወርቅ ቀለበት ነበር። እሱንም ለባሏ ከማል ሰጠችውና ይህንን ወደ ወርቅ ቤት ሄደህ ሽጠውና ማረፊያ የሚሆንን ቤት ግዛ፣ ከዛ በኋላ ስራ ትፈልጋለህ አለችው። ከማልም በሚስቱ ሐሳብ ይስማማና ወርቁን ሽጦ አነስ ያለ ቤትን ይገዛል። ከማልና ኑራ ቤቱን አስተካክለው ከጨረሱ በኋላ በቀጣዩ ቀን ሚስቱ ወዲያውኑ ስራ መፈለግ እንዳለበት ትነግረዋለች። ከማልም በሚስቱ ሐሳብ ይስማማና በቀጣዩ ቀን ስራ ፍለጋ ይወጣል። በመንገዱ ላይም እየሄደ ሳለ አንድ አዛውንትን ያገኛል።
ወደሱ ጋርም ጠጋ ብሎ ስራን ማገኝበት ቦታ ካለ አመላክተኝ ብሎ ይጠይቀዋል። አዛውንቱም በማዘን ልጄ ሆይ እኔ ስራ ወደምታገኝበት ቦታ ላመላክትህ አልችልም፣ ስራ የት እንደሚገኝም አላውቅም። ነገር ግን አንድ ነገር ላስተምርህ። ስራን ለመፈለግ ስትወጣ ብዙ አይነት ሰዎችን ነው የምታገኘው። ስለዚህ ምክርን ልምከርህ፣ ማንኛውንም ሰው እንዳትንቅ። ጥቁር ባሪያ ቢሆን እንኳን አክብረህ እየው። ጥሩ የዋለልህን አካል እንዳትክድ፣ የፈለገ እሱ ከሃዲ ቢሆንም። ይህን ምክር አጥብቀህ ያዝ። ከዚህ ውጪ ሌላ ምሰጥህም ምነግርህም ነገር የለኝም ብሎ አዛውንቱ ይነግረዋል። ከማልም አዛውንቱ ለሰጠው ምክር አመስግኖት ስራን ፍለጋ መንገዱን ይጀምራል። ትንሽ ከተጓዘ በኋላም አንድ ሰውን ያገኛል። እሱንም አስቆሞ ስራው የት እንደሚገኝ ይጠይቀዋል። ያም ሰው ብዙ ሰዎች ስራን ፍለጋ ወደሚቀመጡበትና ወደሚሄድበት ቦታ ያመለክተዋል። ከማልም ሰውየውን አመስግኖት ወደ ተባለው ቦታ ሲሄድ ብዙ ሰዎች ስራን ፍለጋ እዛ ተቀምጠው ነበር። መጥቶ የጉልበት ስራ የሚያሰራቸውን ሰው እየፈለጉና እየጠበቁ ነበር። ከትንሽ ቆይታ በኋላም ስራ የሚያሰሩት ሰዎች ወደ እነሱ ጋር መጥተው ሰዎችን መውሰድ ጀመሩ። የከማልም ተራ ይደርስና አንድ ሰው ወደ እሱ ጋር ይመጣና እንዲህ ይለዋል፣ እኔ ዘንድ የቀን ስራ አለ፣ እሱን መስራት የምትፈልግ ከሆነ ከኔ ጋር እንሂድ ይለዋል። ከማልም ደስ ይለውና ከሱ ጋር ይሄዳል። ስራው ከበድ ያለ ነበር። ድንጋዮችን እየፈለጡ ወደ ሩቅ ቦታ ማድረስ ነበር። ከማል የተሰጠው ስራ የተፈለጡትን ድንጋይ በአህያ ጭኖ መሄድ ነበር። ከማልም አህዮቹን ይዞ ወደ ተባለበት ቦታ መሄድ ጀመረ። ትንሽ ከተጓዘ በኋላም አህዮቹ ውሃ ይጠማቸውና ከአንድ ዋሻ ስር ወደሚገኙ ውሃ ላይ የተዋቸውና እረፍት ለማድረግ ወደ ዋሻ ውስጥ ይገባል። ወደ ውስጥም ገብቶ ብዙም ሳይቆይ አንድ ግዙፍ የሚያስፈራ ፍጡር ወደሱ ጋር ይመጣል። ከማልንም ሲመለከተው እንዴት ብትደፍር ነው ወደ እኔ ግዛት ደፍረህ የገባኸው? አህዮችህንስ እንዴት ታጠጣለህ ብሎ ይጠይቀዋል። ከማልም ባየው ነገር በጣም ተደናግጦ እባክህ እኔ አላወቅኩም ነበር፣ አህዮቹ ውሃ ስለጠማቸው መንገድ ላይ ካገኘሁት ውሃ ላጠጣቸው ብዬ ነው፣ እባክህ ተወኝ ይለው ጀመር። ያ አስፈሪ ፍጡርም እሺ እንድተወህ ከፈለክ አንድ ፈተና አለኝ፣ እዚህ ጋር ከምትመለከታቸው ሁለት ቀይና ጥቁር ሴቶች በጣም ውብ የሆነችው የትኛዋ ናት ብሎ ይጠይቀዋል። ከማልም ወዲያውኑ የአዛውንቱ ምክር ትዝ ይለዋል። ሰዎችን አትናቅ፣ የፈለገ ጥቁር ባሪያ ቢሆንም አክብረው ብሎ ነገረው። ያ አስፈሪ ፍጡርም ይህንን ሲሰማ ፈተናውን አልፈሃል አለውና በንግግሩ ስለተደሰተ የተወሰኑ ብሮችን አውጥቶ ሰጠው። ከማልም በጣም ተደስቶ አህዮቹን ይዞ ወደ አሰሪው ጋር መሄድ ጀመረ። የሰራበትንም ሳይቀበል ወደ ቤቱ ተመለሰ። ያገኘውንም ገንዘብ ለሚስቱ አሳያት። ሚስቱን በጣም ተደሰተች። ይህንን ሁሉ ገንዘብ ከየት ያገኘኸው ብላ ጠየቀችው። ከማልም በመንገዱ ላይ ያጋጠመውን ነገር ሁሉ ነገራት። ሚስቱን በጣም ተደሰተች። በጣም ጥሩ ስራን ሰርተሃል፣ አሁንም ሌላን ስራ መፈለግ አለብህ፣ ያገኘኸው ብር የራስህን ለመጀመሪያ ያበቃህም አለችው። ከማልም በሐሳቧ ይስማማና በቀጣዩ ቀን አሰሪውን ወዳገኘበት ቦታ ይሄዳል። ከትንሽ ቆይታ በኋላም ሌላ ሰው ይመጣል። የመጣው አሰሪም በጣም ጥሩና ደግ ሰው ነበር። ከማልን ይዞት ወዳለው የማሳ ስፍራ ይዞት ይሄዳል። በማሳው ላይ ብዙ ሰራተኞች ነበሩ። ከማልም ከነሱ ጋር መስራት ጀመረ። ከማል በሚሰራው ስራ ላይ ትጉና ለአሰሪው ታማኝ ነበር። ጥሩን ስራ ስላገኘ እዛው እያደረ ስራውን መስራቱን ቀጠለ። የቤቱ ባለቤትም ከማልን ከሌሎቹ አሰሪዎች ይበልጥ ይወደውና ይተማመንበት ጀመር። ወደ ቤትም ጠርቶ እራትን ይጋብዘው ነበር። በዚህም ከማል በጣም ደስተኛ ነበር። አንድ ቀን የማሳው ባለቤት ጉዞ ለማድረግ ይፈልግና ከማልን ይጠራዋል። እኔ ጋር ከሚሰሩት ሰዎች ሁሉ አንተ ይበልጥ ወደ እኔ ቅርብና ታማኝ ነህ። ለሚሄድበት ጉዳይ እስክመለስ ድረስ የኔን ቦታ መተካት አለብህ። ባለቤቴም የምትፈልገውን ነገር ሁሉ አቅርብላት፣ እስክመለስ ድረስ ታማኝ እንደምትሆነኝ ተስፋ አድርጋለሁ አለውና ተሰናብቶት ጉዞውን ይጀምራል። ከማልም የአሰሪውን ቦታ ተክቶ በትጋትና በንቃት መስራት ጀመረ። ለቤቱ ባለቤትም ሚስት የምትፈልገውን ነገር ሁሉ ያቀርብላት ነበር። ነገራቶችን በጥንካሬና በብስለት ማካሄድ ጀመረ። አንድ ቀንም ከማል እረፍት አድርጎ ሳለ በድንገት የአሰሪው ሚስት ክፉኛ ትጮኻለች። ድምጿንም የሰማው ከማል ተደናግጦ ወደ እሷ ጋር ይሄዳል። የአሰሪውም ሚስት እቤት ውስጥ እባብ እንደገባና እባብን በጣም እንደምትፈራ ትነግረዋለች። ከማልም ወደ ቤት ገብቶ ያንን አስፈሪ እባብ አውጥቶ ይገድለዋል። የአሰሪውም ሚስት በከማል ጀግንነት በጣም ትደሰትና ወደ ከማል ቀርባ ልታቅፈውና ልታመሰገነው ፈለገች። ነገር ግን ከማል ወዲያውኑ የአዛውንቱ ምክር ትዝ አለው። ጥሩ የዋለልህን አካል ምንም ያህል እሱ ከሃዲ ቢሆንም አንተ እንዳትክደው የሚለው ትዝ አለውና የአሰሪው ሚስት ወደ እሱ ስትቀርብ እሷን ትቶ ወደ ቤቱ ተመለሰ። በዚህም የአሰሪው ሚስት በጣም ትናደዳለች። አሰሪውም ከሄደበት ጉዳይ ይመለሳል።
ሚስቱም እያለቀሰችና እያስመሰለች ከማል አባብሎ ወደሱ እንደሚጠራት እያለቀሰች ለባሏ ትነግረዋለች። አሰሪውን በጣም ይናደድና ከማል ጋር ይሄዳል። ነገር ግን ሲሄድ ምንም ነገር አላሳየውም ነበር። ከሩቅ ቦታ ስለመጣ አቅፎ ተቀበለው። አንድ ደብዳቤንም ሰጠውና ይህንን ደብዳቤ ከከተማው ወጣ ብሎ ወዳለ ወዳጄ ጋር እንድታደርስልኝ እፈልጋለሁ፣ ነገር ግን ደብዳቤውን እንዳትከፍተው ብሎ አስጠነቀቀው። የሚያደርስበትን ቦታ በደንብ አድርጎ ከነገረው በኋላ ከማል የታዘዘበትን ነገር ለማድረስ ወደ ተባለው ቦታ ደብዳቤውን ይዞ መሄድ ጀመረ። ወደ ተባለውን ቦታ ሲደርስ የአሰሪውን ወዳጅ አግኝቶ በአደራ የተሰጠውን ደብዳቤ ለወዳጁ ይሰጠዋል። የአሰሪው ወዳጅም ደብዳቤውን ከነበበ በኋላ ለተወሰኑ ቀናት ከማል እሱ ጋር እንዲሆን አደረገ። ከማል በጣም ጥሩና ተጫዋች፣ ምንም አይነት ክፋትን የማያስብ ጥሩ ሰው ነበር። ይህንንም